እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ደስ ይበላችሁ። የተዘጋው ሰማይ ተከፈተ። ዛሬ ዕዳ ደብዳቤያችን የተደመሰሰበት ነው። ሰማይ የተከፈተበት ነው። ለአራት ምክንያት ሰማይ ተከፍቷል። በዛሬው ዕለት በእውነት ከሰማይ የወረደው ሰማያዊው ንጉሥ ሰማያዊው አምላክ ነውና ሰማያት በመከፈት ጌትነቱን ገለጡ። ለዚህ ነው ተጠምቀ ሰማያዊ። ዛሬ ሰማያዊው በመሬታዊ እጅ ተጠምቋልና ሰማያት ተከፈቱ። ደስ ይበላችሁ ኦርቶዶክሳውያን፣ ሰማያት ተከፈቱ። እሱም ወደ ሰማይ የሚያርግ ነውና በእውነት አለ ሊቁ ሰማያት ተከፈቱ። ሁለተኛው ምክንያት ሰማያት መከፈታቸው በእውነት የዘላለም ሕይወት ምናገኝባት መንግሥተ ሰማያት ተከፈተች። ደስ ይበላችሁ። ተዘግታ ነበረ፣ ተቆልፋ ነበረ። አዳም አባታችን ዕፀ በለስን በበላ ጊዜ ሱራፊ የእሳት ጦር ይዞ ገነትን ይጠብቅ ነበረ። ተከርችመው ነበረ፣ ተዘግተው ነበረ። በክርስቶስ ጥምቀት ዳግመኛ የተዘጋው ሰማያት ተከፈተ። ደስ ይበላችሁ።